ሰላም ቤተሰቦች እንዴት ናችሁ? ሁሉ ሰላም? እኔ ጋር ሁሉ ሰላም። ዛሬ ይዤላችሁ የመጣሁት የስልካችን ባትሪ በፍጥነት የሚያልቅባቸው ምክንያቶችና እንዲሁም ለነሱ የሚሆኑ መፍትሄዎችን አብረን የምናይ ይሆናል። ግዴታ ማስተካከል ያለብን ነገር ስለሆነ ማለት ነውና ሰብስክራይብ፣ ላይ ኮመንት፣ ሼር በማድረግ ተባበሩኝ። አመሰግናለሁ። እሱን የምናይባቸው መንገዶች እንዴት ነው? መጀመሪያ ስልካችን ሴቲንግ ውስጥ እንገባለን። ከዛ በኋላ ዲጂታል ዌልቢንግ ኤንድ ፓሬንታል ኮንትሮል የሚለውን እነካዋለን። ከዛ እንደምታዩት የዲጂታል ዌልቢንግ ቱልስ ብሎ 5 ሀወር ከ29 ሚኒት ያሳየናል። ይሄ ቲክታክ፣ ዩቲዩብ፣ ካፕከት እንዲሁም ሌሎችም አሉ። ስለዚህ ዛሬ እንደምታዩት እዚህ ሰርክል ላይ ረጅም ሰዓት የተጠቀምኩት አፕሊኬሽን ቲክታክ እንደሆነ በመቀጠል አዘርስ ከዛ ዩቲዩብ እና ሌሎችም እንዳሉ ያሳያል ማለት ነው። ይህ ዲጂታል ዌልቢንግ ቱልስ የሚያሳየው ምንድነው? የስልካችንን እንቅስቃሴ ዛሬ ዴይሊ የምናደርገውን እንቅስቃሴ የትኛው አፕሊኬሽን ተከፍቷል፣ የትኛው አፕሊኬሽን ለምን ያክል ሰዓት ተጠቅሜያለሁ፣ ምን ያክል ሰዓት እየተጠቀምኩት እንደነበረ እያንዳንዱን እንቅስቃሴ የሚያሳየን ነው የሚሆነው ማለት ነው። ኖቲፊኬሽኖች ሲኖሩ ምናምን መሰል ነገሮችን ያሳየናል። እንደምታዩት እዚህ ጋር አፕል ሊሚትስ የሚለውን ክሊክ ካረኩ በኋላ ዞስ ኦል አፕስ ኢን አወር ፎን እንደምታዩት ማለት ነው። ስለዚህ ዛሬ እዛ ሰርኩል ላይ እንዳየነው ረጅም ሰዓት የተጠቀምነው መጀመሪያ ቲክታክ ነው። ቲክታክ ከሌሎቹ የበለጠ ረጅም ሰዓት እንደተጠቀመው ያሳያል። 1 ሀወር ከ41 ሚኒት ያሳያል ማለት ነው። ስለዚህ ይሄን ለዚህ ያክል ጊዜ ቲክታክ እየተጠቀምኩ እንደሆነ ሪከርድ አድርጎታል ማለት ነው። ከዛ በመቀጠል ዩቲዩብ እንደምታዩት 1 ሰዓት ከ2 ሚኒት ይህን የሚያክል ሰዓት ዛሬ እንደተጠቀምኩኝ ወይም እየነካካው እንደሆነ ስልክ ላይ ያሳየኛል ማለት ነው። ለምሳሌ ሳይከፈቱ ያሉ አፕሊኬሽኖችም ይኖራሉ። ለምሳሌ ዛሬ ጂሜል አላየሁም፣ አልከፈኩም። 0 ሚኒት ነው ዴይሊ ስክሪን ታይሙ ዴይሊ 0 ሚኒት ነው ቱዴይ የሚያሳይ ማለት። ስለዚህ እያንዳንዱን ስልካችን ላይ የምናደርገውን እንቅስቃሴ ሪከርድ የሚያደርግ ሴቲንግ ላይ የሚገኝ ነው ማለት ነው። ስለዚህ እሱን እንዴት አድርገን ማስተካከል እንችላለን? ባትሪያችን ቶሎ እንዳይጨርስብን ካላችሁ እዚህ ጋር 3 ነጥብ የሚታዩት እዚህ ጋር ክሊክ ታደርጉና ከዛ ማኔጅ ዩር ዳታ የሚለውን ክሊክ ታደርጉታላችሁ። እንደምታዩት ይሄ ኦን ነው ማለት ነው። ዴይሊ ዲቫይስ ዩሴጁ ኦን ነው። ይሄንን ክሊክ አድርገን ኦፍ እናደርጋለን ማለት ነው። ተርን ኦፍ ኢን ሴቲንግ ይላል። ክሊክ እናደርገዋለን። እንደምታዩት ዲጂታል ዌልቢንግ አሎውድ ነው የሚለው። ስለዚህ ይሄንን ናት አሎውድ እንዲሆን እናደርገዋለን ማለት ነው። ስለዚህ ይሄን ኦፍ አደርገዋለሁ ማለት ነው። ይሄ አንዱ መንገድ ነው ማለት ነው። ሌላው እንዲሁም አሁንም ሴቲንግ ውስጥ እንመጣና ሴቲንግ ከመጣን በኋላ ጉግል የሚል ውስጥ ክሊክ እናደርጋለን። ከዛ ሪከመንድድ የሚለው እና ኦል ሰርቪስ የሚለው አለ። ኦል ሰርቪስ የሚለውን ክሊክ እናደርጋለን። ከዛ ወደታች ስክሮል ታደርጉና ዲቫይስ የሚለውን ክሊክ ታደርጉታላችሁ። እንደምታዩት ይሄ ደግሞ ስካን ፎር ኒር ዲቫይስ ማለት ነው። በአካባቢ ያሉትን ዲቫይሶች ስካን እያደረገ እንደምታዩት አቬይላብል ዲቫይስ ነርቢ የሚለውን ይሄ ሰማያዊ እንደዚህ ሰርክል እየሰራ ይሄም ስልካችን ኦፍ አድርገናል ብለን ብናስብም ግን ውስጡን ባትሪያችን እንዲያልቅ ምክንያት የሚሆነው ነው ማለት ነው። ስለዚህ ይሄንን ኦፍ እናደርገዋለን ማለት ነው። ይሄ ሁለተኛ መንገድ ነው። አሁን ድጋሚ ወደ ሴቲንግ እንመጣና ሴቲንግ ክሊክ ካደረግን በኋላ ፕሪንቲንግ ብለን እዚህ ጋር መጻፍ እንችላለን ማለት ነው። ፕሪንቲንግ ወይም ሴቲንግ ውስጥ ገብተንም ማግኘት እንችላለን። ለምሳሌ ፕሪንቲንግ ያልኩት ነው። አሁን እንደምታዩት ይሄ ሴቲንግ ፕሪንቲንግ ይላል። እኔ አሁን ኦፍ አድርጌዋለሁ። ኖርማሊ እናንተ ጋር ኦን ሊሆን ይችላል ማለት ነው። ለምሳሌ ኦን እንደዚህ ነው ካገኛችሁት፣ አሁን ዲፎልት ፕሪንቲንግ ሰርቪስ ይሄ ኦን ሆኖ ካገኛችሁት ይሄንን ኦፍ በማድረግ ማስተካከል ይኖርባችኋል ማለት ነው። አሁንም ድጋሚ ወደ ሴቲንግ እንመጣና ምን ሊኖር አፕሊኬሽን ለምሳሌ አፖች ሊኖሩ ይችላሉ። እነዚህ አፖች እያንዳንዱ አፕ እንግዲህ ኖቲፊኬሽን ሲገባ እኛ ሳንፈልገውም ወይም ፈልገነውም ሊገባ ይችላል። ስለዚህ የማንፈልጋቸውን ኖቲፊኬሽኖች በማንፈልጋቸው አፕሊኬሽን ሲመጡ እሱን ኦፍ ማድረግ ይኖርብናል ማለት ነው። ስለዚህ ይሄ አፕስ የሚለውን ክሊክ እናደርገውና ከዛ በኋላ እንደምታዩት ሪሰንትሊ ኦፕን አፕስ ናቸው ይሄን የሚያሳየው ማለት ነው። ስለዚህ ሲኦል አፕስ የሚለውን ኖርማሊ ክሊክ እናደርጋለን። ሲኦል አፕስ 65 አፕስ ነው ያለው ማለት ነው። ስለዚህ እንደምታዩት ይሄ 65 አፕስ ማለት ነው። ቪድሜት ለምሳሌ ክሊክ አደረኩት። አሁን ቪድሜት ኖቲፊኬሽን እዚህ ጋር እንደምታዩት ኦፍ ነው። ግን ኦን ቢሆን ኖሮ እንደምታዩት ማለት ነው። ኦን ሆኖ ቢሆን ኖሮ ይሄ እያንዳንዱ ይሄ ኖቲፊኬሽን እየገባ ያስቸግረናል ማለት ነው። ስለዚህ ይሄንን ኦፍ አድርገን እናስተካክላለን። እናንተ ስልክ ላይ ኦፍ ከሆነ
ኦን ከሆነ ኦፍ አድርጉት ማለት ነው። እንዲሁም ሌሎች አፖች ለምሳሌ እነዚህ የምንጠቀምባቸውን አፖች እንተውና ማንጠቀምባቸውን አፖች ዴይሊ እነሱን እየገባን ኦፍ ማድረግ ይኖርብናል ማለት ለምሳሌ ዩቲዩብን ክሊክ አደረኩኝ ፔር ዴይ 3 ኖቲፊኬሽን ፔር ዴይ ይገባል ይላል አሁን ዩቲዩብ ላይ ማለት ነው። ስለዚህ ይሄንን ክሊክ አድርጌ ኦፍ አድርገዋለሁ ማለት ነው። ስለዚህ በዚህም መንገድ የስልካችን ባትሪ የሚያልቅባቸውን ወዮች መቀነስ ይኖርብናል ማለት ነው። ሌላው ምንድነው የስልካችን ባትሪ ለምሳሌ ከ85 በላይ ባይበልጥ ቻርጅ ስናደርገው ሰክተውን ስናደርግ ለምሳሌ 100% የሚል ከሆነ ይሞቃል። ያ ሙቀት ደግሞ ስልካችን ባትሪ ይጎዳዋል ማለት ነው። እና በዚህ መንገድ የስልካችን ባትሪ ለረጅም ሰዓት እንዲጠቅመን እንችላለን ለማለት ነው። አመሰግናለሁ።